እና በኋላ አንድ ቤት አማራ ሰው ነበረ እንድሪስ የሚባል በጣም ደስ የሚል ሰው ነው። መላጣውን ካወቃችሁ እዚህ አካባቢ በጣም እንትን ነው፣ ብሮከር ነው፣ ደላላ ነው ምናምን፣ ገንዘብ አለው፣ በጣም ጎበዝ ነው፣ ያራዳ ልጅ ነው፣ መላጣ ነው ምናምን፣ ደስ የሚል ሰው ነው። ያጎቴ ጓደኛ ነው። ከዛ ታረቁ ተብሎ አንድ ቀን ለካ ጩቤ ይዟል። አየህ፣ ታረቁ ምናምን ተብሎ ይቅር በለው ምናምን ተባለ። እኔ ቀድሜ ማለት ስለተመታ ያው ይቅር በለው ምናምን አለ። ከዚያ እሱ ይቅር በለው ብሎ ዝቅ ብሎ ይቅር በለው ብሎ በሱ በጩቤ ያልሰካልኝ። አየህ፣ ጩቤው ረጅም አለመሆኑ አጭር ነው። አየህ፣ ጠንካራ ጃኬት ስላደረኩ ጨርደደደ ብሎ የሆነ የተወሰነ ገላይ ነካው። ከዚያ በኋላ እያሯሯጥ ሰፈሩ ሰፊ ነው። ከያዝኩት ነፍሱ እንደማጠፋው ስላወቀ ሩጫው ልነግርህ አልችልም። ተሯሩጠን 3 ጊዜ አዞርኩት። በአራተኛው ያዙኝ ማለት ነው። አሸናፊ የሚባል ሌላ አንድ የጉራጌ ልጅ በጣም ደስ የሚል እሱ ደግሞ ይሄን ነው የሚያክለው። እሱም ብረት ቤት አለው። ከዚያ እኔ ለካ እሷም ትንሽ አለ አይደለም፣ ከዚያኛው ነው ይሻላል አይነት ያዘኝ። በቃ አቁም ተብለሃል ምናምን እሱን አንስቼ የጎጃም ሰው ታውቃለህ፣ ትግል ታሪክ ለአንዳንድ ልንገራችሁ ብዬ ነው። ዝም ብለህ መሳፈስ ስለሌለብን ሰው ማወቅ አለብን። እኔ እና እሱ ይሄው እየሰማ ነው። አሹ በጣም ነው የሚያምረው። የአሹ ቤተሰቦች ደስ ይላሉ። ጋሽ ባዩ ልጆች በጣም ጉራጌዎች ናቸው። እንዴት እንደሚያምሩ! ሁለቱ ደግሞ የሱ ታላቆች ጓደኞች ናቸው። እና ያኛው ትንሹ በጣም ትቢተኛ ነው። ያዘው አሹ ምናምን ሲባል ንቆ ነው ለካ ጨምደድ አደረገ። 5 ሰው ነው የሚያክል እንዲህ ነው የሚያይ ምናምን ብሎ ያዘኝ ነው አልኩ። ያዘ እሱን ባናቱ ጸጥ አለ። እሱ ሆዱ ላይ ቆንኩበት። ለቃቃው ሶልጋ የእናት ይሄን ነው የምገለው። እንደገና አስለቅቁኛል። ከዚያ በኋላ ጠፋ ልጁ። በቃ እዚህ ሰፈር መቀመጥ የለበትም ተብሎ ኤፍሬም ጠፋ፣ ለቆ ሄደ። የሚገርማቸው በ24 ሰዓት ውስጥ ዊዝን 24 አወር ተባለ። እዚህ ካለ ይገደላል። በቃ ጠፋ ራሱ አጎቶቹ ማለት እነዚያ ጀግና ናቸው። በጣም ይወዱኛል። በቃ ታረቅ ብለን ደግሞ ስለ በጩቤ ልትወጋው ሂድ አሉት። በቃ እዚህ ካደርክ ኃላፊነቱን ወስዶ ይገላል ተባለ። እገለዋለሁ። ጠፋ። አብነት አካባቢ ስፖርት ቤት ከፈተ ምናምን። በኋላ 6 ነው 7 ነው እንደገና ሌላ ቀን ነምበርቱ የምትባላለች ስራ ምናምን ለማፈላለግ ሌላ ስራ ምናምን ብዬ ቆይቼ ላጥዬ ስመጣ ነምበርቱ ያወቃቻል ባሷ። እሷ ጋር አብነት ሆቴል የሚባላል እዚያ ጋር ፊት ለፊት ለካ ግንብ የሚያክሉ መጡ አብረው። ይሄን በቃ ሆኖ እንደዚህ ኧረ በስመ አብ። የዚህ ዕለት አታሷሽ ይፈርቻል። 7 ግንድ የሚያክል ስፖርተኛ ነው የመጣ። እኔ ደግሞ ይችን ማክል ነኝ። አይ በቃ እንግዲህ መቼም አማራ ነኝ። ሮጬ ወይ በቪዲዮ ይቀርጹኛል፣ ተዋርጄ ዓለም ሊስቅብኝ ነው። እዚያ ቄራ በጣም ንጉሱ ነህላ ምን ላርግ ምናምን እየሳስብ ይሄው ተባባሉ። እሱ ስለሚያቀኝ ተረጋጉ አይነት ነገር ነው። አይፈራም፣ ይገጥመናል ምናምን የሚል ነገር ነው። በኋላ ጓደኞቹ ታውቃለህ፣ የአብነት ልጆች የነ ዮኒ ማኛ ሰፈር ናቸው። እንዲህ ነው የሚሰቅሉ፣ የመርካቶ ምናምን ናቸው። ተሰባስበው ሲቅሙ ቆይተው መሰለህ በቃ እንግዲህ እንቅጠመውን እንግዲህ እንቀጥቅጣት ተብሎ እንደ እባብ ሊቀጠቅጡኝ ነው። አየህ ምንድን ነው የምታደርገው እናንተ? 7 ብረት የሚያነሳ መጥቶባል። ምንድን ነው የምታደርገው አንተ? ደግሞ የምታየኝ ነኝ እኔ ስሊም ነኝ ምናምን፣ ድሮም እንደዚህ ነኝ። ምንድን ነው የምታደርገው? ትሮጣለህ፣ ትሸሻለህ፣ ወይ ታክሲ ውስጥ ፈጥነህ ትገባለህ? ምንድን ነው የምታደርገው? እስኪ ተከባህ ፊት ለፊት እየታየ ወደኋላ ብትሄድ ፈርቷ ብሎ ሊያጠጡ ነው፣ ያባረሩታል። ወደፊት ትመጣ 7 ናቸው። እስኪ ወዴት ነው? ምንድን ነው የሚያዋጣ? መሮጥ ነው። ብትሮጥ ክብርህ ይወድቃል። ከዚያ በኋላ አይ ፈሪ ነው ተብለ በዚያ ነው። በሰፈር ውስጥ ደግሞ በፍልጥ ነው የሚቀጠቅጡ። የቄራ ልጆች ደግሞ ጣጣ የላቸው፣ ያጠፈዋል፣ ይደዋወላሉ እኮ በቃ እዚያ አግኝተው ነው ምናምን በቃ በለው ምናምን ይባባል። እንግዲህ በቃ ዛሬ እንግዲህ ነጭ ፈስ ነው የሚያስፈሱ ብዬ በቃ ፈሴን ሊያዳምጡት ነው ያልኩ። በቃ ፋክቱን ልንገራችሁ። 7 ሰዓችን 7 እንዴት ይችላል? መለስ ያለ እኮ ትገጥመዋለህ፣ ግን 7 ሰው እንዴት አድርገህ ብረት የገፋ እኮ ነው ያ ሁሉ ደግሞ ይሄን የሚያክል ማጡ ጀለሶቹ ምናምን
በቃ ጉዞ እንደዚህ ነው። አቶ አፈር ትብላለች ምናምን አይነት ነገር ይሄ ነገር ምንድን ነው ብዬ ከዚያ ወንድምህ ሌዘር ገጭ አድርጌ ነጭ ሸሚዝ ሁሌ እወዳለሁ። ነጭ ሸሚዝ ምናምን ሌዘር ሸፈን አደረኩት። ሽጉጥ እንዳለው ሰው ሙድ መያዝ አለብህ ማይ ፍሬንድ። ዝም ብለህ ማስሞካት አለብህ። ፊት ለፊት ላይ አለርኩት። አንደኛው እንደዚህ አልገፋሁት አሳፈርት ብላለህ አንተ የድሩዬ ምናምን ብዬ ስለው ላጣሉ ጠቅላላ እንዴ አይኔ ነው ወይስ ምኑኜ ነው? አላመንኩ። ተሯሯጡ እንዴ ባሉ አይ አሁን እኮ አብሬ መከተል የለብኝም አልኩና ልቤ ፈርቷል። ያ ሁሉ ቢይዘኝ እኮ ያደቃኛል። አንዱን ስገለብጠው የሉ በዳር ማርጫማ ውስጥ ለውስጥ አድርጌ በልደታ ከፍተኛው ፍርድ ቤት ቀጥ ብዬ ወጣሁ። እንግዲህ እኮ በታክሲና በባስ ምትሄዱ ነው ሲበታተኑልኝ። አይ ከዚህ በኋላ ምንም ነገር የለም። ፈጠን እያደረኩ አለ አይደል እንዳይሳቅብህም። እነሱ እኮ ተበታትነዋል። ለምን አንደኛው ልብ ገዝቶ ምን አባት ሮጣለህ ብሎ ቢመጣስ? እግርን ነው የሚሰብሩል። እንደዚህ እጅን ይሰብረዋል፣ አይንን ይወጣዋል፣ ምናምን ገለው ነው የሚሄዱ። ከተበተኑም አልኩና ትንሽ ከርቀት ሲያየኝ አንዱ አልፈጠንኩም። ጀነን እያልካለ አይደለ ትንሽ ያየት እያረክ ምናምን። ከዚያ ትንሽ ከ500 ሜትር በኋላ ግን የለውም። ጣል እግርህን ስትሄዳለህ። ጣል የጎጃም ሰው ደግሞ አደገኛ ኃይለኛ ጣል አየት በዚህ ጋር በዚያ ጣል ወንድሜ 4 ሰዓት እኮ ሃይስኩል እኮ ተጉዤ የተማርኩልህ ብዬ ልደታ ጋር እንደውም ቀነሰልኝ ታክሲ። ከዚያ ተግባር አድጋል ሄድ እናቷ አፈርትላ ረግጬ እዚያ ጋር ሄጄ በ50 ሳንቲም ታክሲ 60 ሳንቲም ነበር መሰለኝ ዚያን በ60 ሳንቲም ተንቀሳቅሼ ሳር ቤት ዱብ ብዬ አመለጥኩልሃለሁና አትፍራ ነው የምልህ። አትሳፈጥ፣ ሰውን አትሳፈጥ። እኔን ጉራ እንዳይ